አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? ውድ ቤተሰቦቼ እንዴት ናችሁ? ጓደኞቼ አላችሁ? ሰላም ናችሁ? ነው ያለሁ አልሐምዱሊላህ። ዛሬ መኮረኒ ይሰራ ነው። ዛሬ የሀገሬ አሰራር አንዳንዴ ሀገር ላይ የምሰራው ትዝ ብሎኛል። እዚህ ላይ ዛሬ እንደዛ ነው የሀገሬ አሰራር ነው የምሰራው ማለት ነው። ሀገሬ ላይ ሰርቼ እንደምበላው ማለት ነው። ስለዚህ ተከታተሉኝ፣ አብረን እንስራ ማለት ነው። ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ውድ ቤተሰቦች ላይክ ሼር አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ እላችኋለሁ። አብረን እንስራ። መኮረኒ በካሮት በጣም ነው ይስማማሉ። መኮረኒ በካሮት ሲሰራ በጣም ነው ደስ የሚል። በደንብ ብስል ሳይል መኮረኒም ሆነ ይሄ ካሮቱንም ሆነ ቡክት ሳይል ካወጣ ነው በጣም ነው የሚጣፍጠው። እና ዛሬ እላችኋለሁ የሀገር ይሄ ነጭ ሽንኩርት ነው አዘጋጅቼ ያስቀመጥኩት። ሁሉ ነገር አዘጋጅቼ አስቀምጫለሁ። እዚች ጋር ቲማቲም አለኝ የከተፍኩት፣ የዶሮ ሰደር አለኝ የከተፍኩት፣ ቅመሞች አሉኝ ያዘጋጇቸው ማለት ነው። እነሱን እናደርጋለን። ዛሬ ለራሳችን ነው ኩኪስ የምናደርገው። ምን አባቱ ከራስ በላይ ንፋስ፣ ከራስ በላይ ንፋስ እንደ የዩቲዩብን ስም ከራስ በላይ ንፋስ ልበለው ነው ማለት ነበረብኝ ነው መጀመሪያ። አሁን መቀየር አይቻልም። ከራስ በላይ ንፋስ እና አላችኋለሁ። ለራሴ ነው የምሰራው፣ ለሰዎቹ አይደለም። ከራስ በላይ ንፋስ ያልኳችሁ ለዛ ነው፣ ለሰዎቹ አይደለም። ሰዎቹ የሉም እናንተ ላይላ ኢላላ። ሰው በገዛ ቤቱ እንደው በወጣልኝ እንደው ወጥቶ ትንሽ በቆየልኝ ምናምን ተብሎ ዱዓ ይደረግበታል በገዛ ቤታቸው። ለምን አንዳንዴ ሲኖሩ ሰላም አይኖራቸውም። ምንም ስራ ባይኖርም ቅመማችንን አደረግን፣ ስራ ባይኖርም በቃ ዝም ብሎ ወከባ ናቸው፣ ምድረ በዳ። ስለዚህ አንዳንዴ የረመቼ በወጡልን ብለን ዱዓ እናደርጋለን። ረቢ በገዛ ቤታቸው እኮ ነው እንግዲህ ይታያችሁ። ይህን አክል ከጠበስነው በኋላ ደግሞ ቲማቲማችንን አንስተን እንጨምራለን ማለት ነው። ምጥን ያለች ነገር ነው የምሰራው። ምጥን ያለች ነገር ማለት ነው። ይኸው በዚህ መልኩ ይጠበሳል ማለት ነው። ማን ይሞታል? ሰርቶ መብላት ነው እንጂ። አንዳንድ አላችሁ ትገርሙኛላችሁ ወላሂ። ሰዎቹ አንዳንዴ የምግብ አይኖርም፣ እኛ ያለሁበት ቤት ምግብ የለም ምናምን በራሳቸው ጠልበው ነው የሚበሉ ምናምን የምትሉ አላችሁ። ይብሉ፣ ጠልበው ይብሉ፣ መብታቸው ነው። እናንተም እኮ ሰርታችሁ የመብላት ግዴታ አለባችሁ። ቤት ውስጥ እንደው የፈለገ ቢሆን አረቦች ቤት እነዚህ እነ መኮረኒ እነ ፓስታ፣ ፍሪጅ ውስጥ ደግሞ ቲማቲም፣ ካሮት፣ እነ ሰላጣ ነገሮች እነ ፈዋኪ አይጠፉም። መብላት ነው ወስዶ ሰርቶ። ወላሂ የምን ስንፍና ነው ወላሂ። የራሳችንን ስንፍና ወደ አረቦቹ እናላክካለን አንዳንዴ። ልጅ ሰርቶ መብላት። እናቴሳ ምኗ ተጎዳ? ልጇ አልተጎዳች፣ የልጅ ልጇ አልተጎዳ፣ እህቷ አልተጎዳች። ምኗ ተጎድቶባት ነው? አንቺ ስሪ አምጪ፣ ስሪ አምጪ እያለችሽ ትወስድና
ከዛ ማድ ቤቱን ነፃ ካረገች በኋላ የተበላበትን አውጥተሽ አጥበሽ ፍጥጥ ለምን ትያለሽ? ከዛስ ወደ ሚዲያ እኔ ያለሁበት ምግብ የለም ምናምን እያላችሁ ትቦስታላችሁ። ኧረ ቢጠፋ እነዚህ አሁን ያልኳችሁ ፓስታ መኮረኔ አይጠፋም። የፈለገ ደሃ ቤት ብትገቡ ራሱ ይሄ ደግሞ እንትን አይጠፋም ውዶችዬ። ይሄ ዱቄት አይጠፋም። በዛ ላይ ዱቄት የኮበዝ ዱቄት እሱን ጠፍጥፋችሁ ጅብን እንቁላል አለ ሰርታችሁ አበሉ። ሰርቶ መብላት እናቴ ሞኝ አትሆኑ። እሺ ውዶችዬ አሁን ደግሞ ይኸው የከተፍኩትን ዶሮ ስድር አረጋለሁ ማለት ነው። ያው በመሀል እኮ እንደዚህ ያው ትዝ ያለኝን ነገር ላስተላልፍላችሁ ብዬ ነው። ወላሂ ብዙ ጓደኞቼ እንደዚህ ወይም ደግሞ እንደዚህ ቲክቶክ ላይ ምናምን ስለሚያጋጥመኝ ነው። እኔ ያለሁበት ቤት ምግብ የለም ምናምን እነሱ ተነስተው ወጥተው በልተው መጡ በቃ። ወይም ደግሞ ጠልበው በሉና ባለ ጣሉ ኪሱን እኔ ምንም አላየሁም በቃ። ወይም ደግሞ የበሉበት አንሺ ያሉኝ ሲበሉ አላየሁም እኔም አላሰጡኝም። እንዴ ከስንት አንድ ምርጥ አላህ እንደው አጅር አገኛለሁ። ሰራተኛዬን ከበደልኩኝ አላህ ይበድለኛል። ሰራተኛዬን ካስራብኩኝ ጀሃነም እገባለሁ ኃጢአት ይሆንብኛል ብሎ የሚያስቡ ከስንት አንዶቹ ከሆኑ ነው እንጂ ሌሎቹ ለምን ሳትበይ ውለሽ ሳትበይ ብታድሪ ስራቸው ነው እንጂ ያንቺ መብላት አለመብላት ጣጣ ግድ አይሰጣቸውም። ስለዚህ ውዷ እህቴ ራስሽን ጠብቂ። ወላሂ ልሻለሁ። አሁን ይሄ የምሰራው ለራሴ ነው። ኦኬ በዚህ መልኩ አቁላልቼ ማለት ነው። ትንሽ እንትን ካለልኝ በኋላ ትንሽ ከተቁላላ ይሄ ዶሮውን ትንሽ በሰልልኝ ካለልኝ በኋላ እዚሁ ላይ ውሃ ከልሳለሁ። ከዛ ነው እንትን ምለው። በነገራችን ላይ ትንሽዬ እንትን ጨምራለሁ። እስኪ ይባላል ይሄን ጨምራለሁ። አንዴ ይቅርታ የረሳሁት ነገር ነበረ ትዝ ሲለኝ ሲጨመርኩት ማለት ነው። ይሄ ምን ይመስላችኋል? ሳልሳ ጨመርኩኝ መልኩን ለማሳመር ማለት ነው። ከዛ ቃሪያ ጨምራለሁ። ትንሽ ተከክና ውሃ ከልሳለሁ። ትንሽ አብሮ በሰል ይበልልኝ እና እነዚህ ማለት ነው። እና ውዶችዬ ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ እላችኋለሁ ውድ ሀገሬ ልጆች። እና ይሄ ሁሉ ያወራሁት ለምንድን ነው? እኔ ራሳችሁን ጠብቁ ለማለት ነው። ሌላ ምንም አይደለም። ምንም እንትን የለውም። በቃ እኔ አሁን እኔ የምበላውን ለማሳየት ምናምን ለማለት ፈልጌ አይደለም። ለራሳችሁ እንድታውቁበት ነው። እኔ ማንንም ቢሆን ይሄ ድሮም እዚህ በአካል ማገኛቸውን ጓደኞቼ የምመክራቸውን ነው የመከርኳቸው። እኛ በምግብ እጥረት ከምንታመም የእነሱን ስራ እየሰራን ነጭ ላብ እየወረደን የቤት ያለ ነገር ሰርቶ መብላት ያቅታል። ነጭ ላብ እየወረደን ነው የምንሰራ። በተለይ አሁን ዱባዮች በሙቀት ሰዓት የሚያስፈልጋችሁን ነገር የተላጀ ነገር የፍሪጅ ነገር ወስዳችሁ አጥባችሁ ብልት ሙላዝም ይሄ ሩዝ ምናምን ካለ ያሳየ ጥሩ ነው። ከሌለ ፋዋኪ ሰላጣ እንደውም ምርጥ ነገር ለሴት ልጅ ወላሂ በጣም ጥቅም ያለው ነገር። እስኪ የሌላ ዜጋዎቹን እያቸው። የትም ይሄዱ፣ እናት ቤትም ለእንግድነት ይሄዱ፣ የእህት ቤትም ይሄዱ፣ ራሳቸውን ቤት ስትመጡባቸው ራሱ እናንተን ቼክ አወራው እንግዳ መጣ ብሎ ቼክ ያደርጋሉ።
ቼክ አያደርጉም። ስለራሳቸው ነው ፕሮሰስ እንትን የሚሉት። በቃ ቶሎ ቶሎ ብለው ስራቸውን ይጨረሱና ወደ የራሳቸው ምግብ ይለያል። አሁን የሌላ የዜጎች ሰራተኞች፣ የኛ ኢትዮጵያዊ ነው ለራሱ ማያውቅበት ወላሂ። ለምን እነሱ በቃ እንደዛ ራሳቸውም ስለሚጠብቁ መዳሞቹ ራሱ ያከብሯቸዋል። እንዴ በጣም ነው የሚያከብሯቸው። እስኪ ልብ ብላችሁ ከሆነ እኛም ሰራተኛ እነሱም ሰራተኛ። ግን እነዚህ የውጭ ዜጎች እነ ፊሊፒን እነ ስሪላንካ በቃ እነ ምናምን እነሱ ለየት አድርገው ነው በቃ የሚያከብሯቸው። እኛ ራሳችንን ማስከበር ያለብን ራሳችንን በምግብ ራሳችን ጠብቀን ንጽህናችን ጠብቀን ከመዳማችን ጋር ደግሞ ተከባብረን ስንጠራና አንብለን ታዘን ከዛ በተረፈ ሌላው አያስፈልግም። ብዙም ጠጋ ብሎ ከመዳም ጋር ብዙም እንትን ማለት አያስፈልግም። ኮስተር ስትሉም ጥሩ አይደለም። በጣም ኮስተር ማለት ጥሩ አይደለም። በጣም ደግሞ መቅረብ ጥሩ አይደለም። እንዲህ እያደረጋችሁ እራሳችሁን ጠብቁ እስቲ ንጽህናችን በመጠበቅ። አሁን ለምሳሌ አንዳንዴ መዳማችን ይዛን ስትሄድ ማለት ነው፣ ይዛን የሆነ ቦታ ልትሄድ ስትል ወይም ደግሞ ለልጆቹ ጨዋታ ቦታ ሊሆን ይችላል አብረን ልንሄድ፣ ወይም ደግሞ እናቷ ቤት ወይም ደግሞ የሆነ ቦታ ራት ተጠርተው ልጅ ካለ ላዝም ሰራተኛ ይፈልጋሉ። በዛን ሰዓት የላ ልንሄድ ነው ነይ ስትልሽ ቀን ማድቤት ስተቁላይ ስታጥቢ፣ ማድቤት ስታጥቢ፣ ሽንት ቤት ስታጥቢ የዋልሽበትን ተኑራ በላዩ ላይ አባያ ደርበሽ አትውጪ። በቃ እጭ ኡፍ ነው የሚሉሽ። በቃ እጭ ኡፍ ይበሳጫሉ። ከዛ በጣም ነው የሚያበሳጫቸው። በቃ በጣም ነው የሚጠሉት። ንጽህና የራስ ነው። የግል ንጽህና ለራሳችን ነው። ለራሳችን ነው ሲባል በቃ እንደዚህ ከሰዎቹ ጋር ራሱ ሰዎቹ እንዲጠሉን እንዳያደርገን ያደርገናል። በቃ ለራስ ማለት ይሄ ነው። ከዛ በቃ ልብሳችሁን አጥባችሁ ምናምን ቡሆር አድርጋችሁ ማስቀመጥ። ከዛ ለብሳችሁ ስትወጡ ያንን የቀኑን ልብስ የላ ስትልሽ ብቻ የላ አለችኝ የላ አስቸኮለችኝ ብለሽ በላዩ ላይ ደርበሽ አትንኳተች የኔ ውድ እህት። እኛ እኮ ገና አገር ስንገባ ስንት ነገር ይጠብቀናል። ስለዚህ ከአሁኑ ነው እዚህ ጠንከርከርከር ብለን ሰርተን ከአንድ ቤት ወደ አንድ ቤት መቀየር፣ ወደ ቢሮ መሄድ ምናምን ሙያ አይደለም። አንድ ቤት ጠንከር ብሎ መስራት ነው። ጠንከር ብሎ ለመስራት ደግሞ ከሰዎቹ ጋር የሰዎቹን ባህሪ ተላምዶ መኖር ያስፈልጋል። ስለዚህ እሷም አትነቅሽም ማለት ነው። አንቺ ንጽህናሽን ከጠበቅሽ፣ አንቺ በምግብ ራስሽን ከጠበቅሽ፣ በቃ አንቺ ልጆቻቸውን በእንትን ክላስሽላቸው እነሱም ያከብሯቸዋል እንጂ ከእነሱ ጋር ምንም ያገናኛችሁ ነገር የለም። ምንም ሳታውቁት ኮንትራታችሁን ትጨርሳላችሁ ማለት ነው። እኔ ጨው ላረግ ነው። መኮረኒ ልጨምር ውሃ ልከልስ ስለሆነ እዚሁ ነው ከላልሼ ነው እንደ ሀገሬ ነው የምሰራ ብያችኋለሁ። ጨው አድርጌያለሁ። እዚሁ ነው ከላልሼው ነው የምሰራው። እዚህ ጭምርምር አድርጌ አንድ ላይ ነው የሚበስለው እላችኋለሁ። እዚህ ጋር አዘጋጀሁት ቃራ አለኝ አመጣለሁ። ይሄው ለራሴ ስለሆነ ቃራ በደንብ አደርጋለሁ። አብሮት ይላል። ቃራው ደግሞ ቃናው ይጣፍጣል። ቃራ ስናደርግበት ይህ ስጎ አያምርም? ስጎ ከዛ ሳላበዛ ማለት ነው እዚሁ ላይ ስለማበስለው እንዳይቦካብኝ አላበዛም። ውሃ እንደዚህ ከልሰውና ሲፈላ መኮረኒ መጨመር። እናላችኋለሁ። ከመዳማችሁ ጋር ኝኝኝም አትበሉ። አጭር ጥያቄ አጭር መልስ። ንጽህና መጠበቅ፣ በምግብ ራስ መጠበቅ፣ ይሄ ነው የምላችሁ። በቃ ይሄ ነው እኛን የሚያስከብረን። ራሳችን በዚህ የእነሱ ስራ ስንፈጋ እግራችን ተንሻፎ ወገባችንን ጎብጦ የላ መስራታችንን ብሎ ቢሮ እኮ ነው የሚወስዱሽ።
እንጂ ላንቺ ደከማት ወይም ደግሞ እርቧት ነው ደክሟት ነው እንቅልፍ ተዛብቶባት ነው ብሎ የሚያዝንልሽ የለም የኔ ውድ። ራስሽን ነው መጠበቅ ያለብሽ እልሻለሁ። እና በዚህ መልኩ ሲፈላ መኮረኒውን ጨምረዋለሁ። ስለዚህ ሰብስክራይብ አድርጉ፣ ላይክ አድርጉ እና እላችኋለሁ ውዶችዬ። ባላችሁበት አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።